ሁሉን የሚችል ሰላም አምላክ ሆይ በትዳራችን መካከል በመገኘት ሰላምህን እንደ ወንዝ አፍስስልን። በቤታችን ውስጥ የሚነሱ ማናቸውም የውዝግብና የመለያየት መንፈሶች በታላቅ ክንድ አስወግድልን። አንተ በመካከላችን ስትኖር የማይታለፍ የለምና እርስ በርሳችን እንድንደጋገፍ በቅንነትና በታማኝነት እንድንመላለስ እርዳን። ፍቅር ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉም ተስፋ ያደርጋል፣ በሁሉ ይጸናል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 7 ተብሎ እንደተጻፈ በትዳራችን ውስጥ ያ ተሸናፊ ያልሆነ ፍቅር እንዲነግስ እንለምንሃለን። ባልና ሚስት በአካል ብቻ ሳይሆን በመንፈስና በሀሳብ አንድ እንዲሆን፣ አንዳች ሌላ የብርታት ምንጭ እንዲሆን ጸጋህን አብዛለን። የጠላት ወጥመድ በቤታችን ላይ እንዳይሰለጥን በፍቅር አጥር ጋርደን። ሰላም ልባችንና ቤታችንን ሊጠብቅ በቤታችን የሚሰማው ድምፅ የደስታ ምስጋናና የፍቅር ብቻ ይሁን። መሐሪ አምላክ ሆይ በትዳር ጉዟችን ውስጥ የሚገጥሙን ፈተናዎች በሰላም እንድንወጣ ትዕግስቱንና ማስተዋሉን ስጠን። የልባችን ጥንካሬ አርቅልን፣ ይልቁንም አንዳችን ለሌላው ርኅራኄና ይቅርታ የምናደርግበት ልብ ለግሰን። እርስ በርሳችን ቸሮችና ርኅሩኆች ሁኑ፣ እግዚአብሔርን ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ኤፌሶን ምዕራፍ 4 ቁጥር 32 የሚለው ቃል ኪዳን በቤታችን ተግብሮ እርዳን። በንዴት ወይም ባለመግባባት ምክንያት የቆሰሉ ስሜቶቻችን አንተ በፈውስ እጅ ዳስሳቸው። የቀደመውን ፍቅራችን አድስልን። በየቀኑ አዲስ ተስፋና አዲስ መነሳሳት በቤታችን ውስጥ ይብራ። ትዳራችን ለሌሎች አርአያ የሚሆን በበረከት የሚያጽናና በሰማያዊ ሰላም የተከበበ እንዲሆን እንጸልያለን። ጌታ እጅ ለእጅ ተያይዘን አንተን እያመለከን እንድንኖር በትዳራችን ስም ለዘላለም ይክበር። በጌታችን በኢየሱስ ክርስቶስ ስም አሜን።